ነገ ብትዋለዱ 12 ደርዘን ልጆች ቢኖራችሁ ግን ባዳ ነው የሚባለው ነገር እውነት ነው። እውነት አሁን እኔ በይፋ ነው ያየሁት ማለት ነው። ሩታ እንዳሻንጉሊት አብርሽ እንደ ወርቅ እያየው ነው ማለት ነው። በጣም ያሳዝናል። ሰላም እንዴት ናችሁ ውድ የዚህ ቻናል ቤተሰቦቼ? ሰላማችሁ በያላችሁበት ብዝዝት ይበልልኝ። እንግዲህ ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ቪዲዮን ስታዩት ላይክ ማድረጋችሁን እንዳትረሱ እያልኩኝ ኤፋ በጣም አናዶኛል። እንደ ሴት ማለት ነው። እንደ ሴት ነገሮቹ እኩል ማየት ትቶ ለወንድሙ ብቻ ያደላበት ነገር አናዶኛል። እስከዛሬ አይታችኋል። ኤፋ የሚባለው ሰውዬው ለሩታ ታይ እያለ ወንድሙ እንኳን ታይ ተው ሲል ሰምተን አናቅም አይደለ? ሁሉ ጊዜ ጫና የሚያቀርቡባት የነበረው ሩታ ላይ ነው ማለት ነው። ስለዚህ ወንድሙ እኮ እንኳን ሩታ አባቱም አልሰማም እኮ አባትዮ ራሱ እኮ መክረው ዘክረው ተመለስ ልጄ እንደዚህ አይደለም ሲሉት ንቆ ትቷቸው እንደሄደ በቪዲዮ አይተናል ማለት ነው። ዛሬ ግን ኤፋ ወንድሜ አሳስርሽብኝ እያለ እሪ በከንቱ ይላል። ትክክል እኮ ናት፣ እንደ ሴት ስናስበው ማለት ነው። እንደ ሴት ስናስበው እሱ ከሌላ ሴት እየጨፈረ ከሌላ ሴት እየበላ እየጠጣ እሷ አራስ ሆና አራስነቷ እንኳን በቅጡ ያልተወጣች ሴት ያን ሁሉ ድራማ ሲሰራባት ቁጭ ብለው እያዩ ዛሬ ደግሞ ወንድማችን አሳስርሽ ብሎ እሪ በከንቱ ማለት ምን ማለት ነው? ምን ማለት ነው? እንደ ሰው ነው የምናስበው ወይስ እንደ እንስሳ? ከምሬ ነው ምላችሁ የሚናገራቸው ነገሮች ማለት ነው። እንዴ ሩታ እኮ ለብዙ ሰው ክብር ብላ እስካሁን ታግሳ ቆይታለች እኮ። ሲጀመር የሩታ የአብርሽ አባት እኮ እስከ ዛሬ ለምኗት እሺ ቤት ግቢ እሺ ተመለሺ እሺ ከአብርሽ ጋር ታረቂ እሺ ስትል ነው እኮ ነው የነበረው። እንዴ አባታችሁ በምንድን ነው ያዋረዳችሁ? አንተንስ በምንድን ነው እንዴ ያዋረዳችሁ? እኮ ወንድማችሁ ነው። ወንድማችሁ ከማንም እየጨፈረ ከማንም መሸሽ ገደሜ ሲል እኮ አይ ታዋርደናል፣ የቤተሰቦቻችን ክብር እኮ ነክተሃል አላላችሁትም አይደል? እዚህ ጋር ሩታ ትክክለኛ ነገር እየሰራች ትክክለኛ ስራ ላይ እየመጣች እንዴት ነው እሷን ልትቃወም መብት ያለ? ወይም ደግሞ እንዴት ነው ልትቃወም ልብህን ያስቻለ ማለት ነው? ስለዚህ ትክክል አይደለም። መፍረድ ያለብህ በኩል ነው። ለክረህ ብለህ ነው አይደለ? እዚህ ጋር ወንድምህ የስጋ ዘመድ ስለሆነ ወይም ደግሞ እሷ ባዳ ስለሆነች አይደለም። እዚህ የሚናገራቸው ነገሮች ሁሉ ይደብሩ ነበረ። በነገራችን ላይ ትላንት ጀምሮ ወንድምህን ነው ማስተካከል የነበረብህ። እንደዚህ የፉጎራ እኔ አስመሳይ እንደሆንክ ነው ያየውብህ በዚህ ቪዲዮ ላይ ማለት ነው። ትላንትና ሩታ ጋር መተህ አይታችኋል። ሳምንት ሳይሞላ በፊት እግሯ ስር ወድቆ ሲለምናት የነበረው እንደዚህ የመጎዳት ስሜት ከተሰማው እኮ አብርሽን አሳሰርሽ አብርሽን እንደዚህ ያረግሽ ማለት የለበትም። እንደ እህቱና እንደ እናቱ የሚገባት ነገር ለሩታ የሚሆናት የጎዳትን ነገር አይ ትክክል ነሽ ይሄ ነገር ማረግሽ ወንድሜ ስለሆነ እኔ ለሱም ማመዘን አልችልም ብሎ መናገር ነው የነበረት። እንደ ሰው ማሰብ ስንጀምር ማለት ነው። እንደ እንስሳ ሳይሆን እንደ ሰው ማሰብ ስንጀምር ግን እሱ እያሰበ ያለው እንደ እንስሳ ነው። እንዴ አንድ ሴት ልጅ እኮ ቢያንስ እርግጠኛ ነኝ ከሴት ልጅ ስለተወለደ ማለት ነው እናቱ አባቱ እንደዚህ አይነት ግፍ ቢሰራባት አይ እናቴ እኮ ተሳስተሻል አባቴን ለምን አሳሰርሹ ሊላት ነው አይላትም። ስለዚህ እንደ እናቱ አይቶ ነው ስለ ሩታ መፍረድ የሚችለው እንጂ እንደ ማንኛውም ሰው ወይም ደግሞ እንደ መንገደኛ እያያ አይደለም ወንድሜን አሳሰርሹ እያለ እሪ በከንቱ የሚለው ማለት ነው። ስለዚህ እያንዳንዳቸው ማለት ነው እያንዳንዳቸው ሩታ ላይ እያስመሰሉ ነው እንጂ እውነታቸው አይደለም። ሩታ እንወድሻለን እኮ ተመለሺ እንደዚህ አይደለም ፊርማ እኮ እንደዚህ አይደለም የሚሉት አስመሳይ እኔ እንደውን ትልቅ ሰው እንደዚህ ማለት ስላልፈለኩኝ እንጂ ስም ጠርቼ ራሱ አስመሳይ ማለት ይችላል ነበር፣ ግን አልልም። ምክንያቱም እኔ አባት አለኝ። አባቴን ስለማከብረው ስለምወደው አባትን እንደዛ ብዬ ቃል ማውጣት አልችልም ማለት ነው። ግን ሆኖም እናንተ ደግሞ ጭጬ ማለት ነው እናንተ የእንስሳ ሀሳቢዎች ማለት ነው ትክክል አይደላችሁ። ከምር ትክክል ሩታ ይሄ ኤፍሬም የሚባለው ወይም ደግሞ ኤፍሬም በሚባለው ሀሳብ ተጸጽተሽ ወይም የሰራሁት ነገር ትክክል አይደለም ብለሽ ወደ ኋላ የመመለስ እንትን እያየውብሽ ነው። መመለስ የለብሽም። አንድ ሴት ከቆረጠች መቁረጥ ነው እንጂ የምን መሽለጥለጥ ነው ደግሞ። አንቺ ደግሞ ምንድነው ኦኬ ምናምን ነገር እያልሽብን የምትመጪው ማለት ነው። አንቺም እኮ ትክክል ያልሆንሽ ነገር ትክክል አይደለሽም ብለን ነው የምናከብርሽ እንጂ ትክክል ያልሆንሽ ትክክል ነሽ ብለሽ አንሰቅልሽም። ስለዚህ
አሁን ደግሞ በወሰንሽ ውሳኔ ሀሳብሽን ሳየው ንግግርሽን ሳየው በወሰንሽ ውሳኔ እንደ ቁጨሽ ምናምን ነገር ነው እየተሰማሽ ያለሽ። ያ ከማረግሽ በፊት ማሰብ ነበረብሽ ማለት ነው። እንደዚህ አይነት ነገር ከማረግሽ በፊት ማሰብ ማስተዋል ነበረብሽ። ካረግሽው በኋላ ደግሞ ለምን እንደዚህ ነገር አደረግኩ፣ ጋሼ ይቀየመኛል እኮ ኤፍሬም ይቀየመኛል፣ ይቅርታ መጠየቅ እኮ አያስፈልግሽም። ለምንድን ነው ይቅርታ የምትጠይቂው? ይሄ ሁሉ በደል ሲደርስብሽ፣ ይሄ ሁሉ መከራ ሲደርስብሽ አንድ ቀን እንኳን እንዳራስ እንደገና ደግሞ እርግዝና 9 ወር ሙሉ እርግዝና ባለሽ ሰዓት አንድ ቀን ሰላም አግኝተሽ አታውቂም። እና የምን ይቅርታ ነው የሚያስፈልገው? ለማን ነው ይቅርታ የምትዩ? ይቅርታ መጠየቅ ያለባቸው እኮ እነሱ ናቸው፣ ከነ ቤተሰቡ ማለት ነው። የአብርሽ ቤተሰቦች ናቸው ለአንቺ ይቅርታ መጠየቅ ያለባቸው እንጂ አንቺ አይደለሽም ለእነሱ ይቅርታ መጠየቅ ያለብሽ። ስለዚህ ምንድን ነው እንደዚህ ደግሞ ወደ ኋላ መመለስ? ያረግሹ ነገር ትክክል ነሽ። በዚህ ደግሞ ደስ ሊልሽ ይገባል እንጂ ሊጸጽትሽ አይገባም ማለት ነው። ይህ ነገር እንድታሰቢበት እንፈልጋለን። ኤፍሬም ዛሬ እንደዚህ ብሎ ተናገረሽ እና ነገ አብርሽ ሄደሽ ልታስፈቹ ነው እንግዲህ። እንሰማለን እኮ ተመልካች እንግዲህ ታያላችሁ ማለት ነው። ነገ ደግሞ አብርሽ አስፈታሁት ብላ ስትመጣ ማለት ነው የዛኔ ነው እኛ አንቺን ሴትነትሽን የምናየው። በቃ ካልበረመልኝ አላስፈታውም ብለሽ ወስነሻል። ውሳኔሽ እንደጸና አይምሮሽን ደግሞ ቆራጥ ማድረግ አለብሽ እንጂ እንደዚህ መሽለጥለጥ ደግሞ የለብሽም ማለት ነው። ስለዚህ የምን ይቅርታ ነው የምን ምናምንቴ ነው? ይቅርታ መጠየቅ ካለባቸው እነሱ ከነ ልጅሽ ማለት ነው፣ ከነ ልጅሽ ጭምር ነገ ልጅሽን ያየዋል፣ ማደጉ አይቀርም። ለልጅሽ ጭምር ነው ይቅርታ መጠየቅ ያለባቸው። ምክንያቱም አራስነትሽን እንዳራስ በቅጡ ሳትታረሺ የወጣሽ እርግዝናሽ እንደ እርግዝና ሴት በቅጡ እርግዝናሽን ልጅሽ እንኳን በሆድሽ ሲነቃነቅ በስርዓቱ ያላዳመጥሽ ሁሌ ንዴት ነበረ፣ ሁሌ ጩኸት ነበረ። ሁሌ 9 ወር ሙሉ ጭቅጭቅ ነው ስናይ የነበረው። አንድ ቀን ሰላም አግኝታችሁ በሰላም ስታወሩና ስትበሉ ስትጠጡ አይተናችሁ አናውቅም። ስለዚህ አንቺ ከልጅሽ ጋር በሆድሽ ካለው ልጅ ጋር ደስተኛ ያላረጉሽ ሁሌ ለጭቅጭቅ ስትመጡ የነበረ ይቅርታ መጠየቅ ያለባቸው እነሱ ናቸው ወይስ እንደ ወግ እንኮ እንደ ወግም ይሁን እንደ ቤተሰብም እኮ እርግጠኛ ነኝ በተለይ በእነሱ ባህል ማለት ነው አንድ ሴት ልጅ አናቷ ላይ ቅቤ ተቀምጦ ታርዶላት ነው የምትበላው። እንዴ እኛ እኮ አንድ ቀን ተቀምጠሽ እኮ አላየንሽም። ምን ሆነሽ ነው? አንድ ቀን እኮ እንዳራስ አምሮብሽ ወዛም ሆነሽ እኮ አላየንሽም። ያው ሩታ ትላንትና አብርሽ ስታገኘው በዛ በፋንታና በሚሪንዳ ስትገባበዙ የነበረች ሩታ ነው አሁንም ያለችው ማለት ነው። ስለዚህ ምንድነው ይሄ ግራ የገባው ሀሳብ? አታምጪ። ግራ ይግባ፣ ግራም ደግሞ አይግባሽ። በቃ ውሳኔሽ ውሳኔ ነው። እኛንም አታሰድቢን አንቺን ብለን ስንመጣ ማለት ነው። የሩታ ደጋፊዎች እያሉን እየዘቀዘቁን ነው። ስለዚህ እኛንም ደግሞ ይሄ ወላዋይ አታርጊና ሩታ። በቃ አንዴ ጠንተሻል፣ አሳስረሻል። እውነተኛ ትክክለኛ ፊርማሽ የምትፈልጊ ከሆነ ሳይፈርምንሽ ልክች አርገሽ ከእስር ቤት እንዳታስወጩ፣ እንዳንጣላ ነግሬሻለሁ። ስለዚህ ውድ ቤተሰቦቼ ለዛሬ በዚህ ይበቃኛል። በሌላ ቪዲዮ እስከ ማገኛችሁ ድረስ እንግዲህ ቻናሌ ሰብስክራይብ እያደረጋችሁ እንዲሁም ቪዲዮውን ስታዩ ላይክ እያደረጋችሁ ቤተሰብ የሆኑ በሌላ ቪዲዮ እስከ ማገኛችሁ ድረስ ሰላማችሁ ብዝት ይበልልኝ። ባይ